Welcome everyone to my channel, Confessions of an Evangelist Daughter. My name is Kabnesh, Coach Lady K, coming back to you with my dad's book, Ethiopis Qutar Amist, number 5. Ethiopis. It's Ethiopis says in the name after a king long time ago. Actually, you know how many years Ethiopis was reigned in Ethiopia? Ethiopia's number 1, 56 years. Correction. I thought it was 50 years, 55 years, the oldest, the longest kingdom. 56 years. And the other queen, Makeda, or Saba Hulatenya, Sheba, number 2. Aknahus, 55 years. Look at this. You can see the years from 1985 to 1930. That's an Ethiopian calendar. Before Christ. Okay. And then Ethiopia's number 1 reigned 56 years. Can you imagine? 56 years. It is someone's age, born, grown, became a grandparent, and kind of like, you know, finishing up. It's like a nightlife after 50 is more so night or late night and or evening. They call it evening and then night. Something. Anyways, this is a kingdoms we're talking about, and how many kingdoms, how many kings, how many years. It's like pages after pages and after pages. And right now I'm gonna read in Amharic about the Ethiopian communist government, Mengistu Haile or Derg. They call it Derg. ወታደራዊው የደርግ መንግስትና የኮሚኒዝም ጽንሰ ሐሳብ ጠንቅ በኢትዮጵያ. Wow. The cancer of the Derg regime, the communist regime, I think we adopted from Russia. That's what it's talking about. I think we got into chapter 3 right now. No, right before chapter 3. Chapter 3 is the next one. ቀዳማዊ ኃይለ ሥላሴ በ1952 ዓመተ ምህረት ኤርትራን መጀመሪያ በፌዴሬሽን ከዚያም በህዝቡ ምርጫ በኮንፌዴሬሽን ከእናት ሀገሯ ከኢትዮጵያ ጋር እንድትቀላቀል አደረጉ። ዋው! በ1953 ዓመተ ምህረት በነ ጀነራል መንግስቱ ንዋይ የተሞከረ መፈንቅለ መንግስትና በ1966 ዓመተ ምህረት በተነሳው ህዝባዊ አመጽ አብዮት ከ3 ክፍለ ጦር በተወጣጡ የወታደሮች ቡድን ደርግ ንጉሠ ነገስቱ ቀዳማዊ ኃይለ ሥላሴን ከዙፋናቸው ወረዱ። ጊዜያዊ ወታደራዊ አስተዳደር ደርግ ከጦር ኃይሎች የፖሊስ ሰራዊቶችና በብሔራዊ ጦር ደርግ ለኢሰፓአኮ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ኢሰፓ የኢትዮጵያ ሰራተኞች ፓርቲ አንደኛ ጀነራል አማን አምዶም፣ ሁለተኛ ጀነራል ተፈሪ መንቲ፣ ሶስተኛ ጀነራል አጥናፉ አባተ፣ አራተኛ ሻለቃ በኋላ ኮሎኔል መንግስቱ ኃይለ ማርያም። ሻለቃ በኋላ that's interesting። እየተፈራረቁ ሲመቱ ቆይተው በ1980 ዓመተ ምህረት ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ በሚል አደረጃጀት ቀደም ሲል የወታደራዊ አስተዳደር ደርግ ቀጥሎም የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን
የኢሰፓኮ እና ኢትዮጵያ የሰራተኞች ፓርቲ በኢሰፓ ሊቀመንበር የሆኑት ኮሎኔል መንግስቱ ኃይለማርያም የሪፐብሊክ ኢትዮጵያ ፕሬዚደንት ሆኑ። ዘመኑ 17 ዓመት ነው። 1966 እስከ 1983 ዓመተ ምህረት። ዋው I don't know how to translate this, but I think speak in Amharic this time. You know, አንድ ነገር ሁሌ የምንሰማው ምንድነው? ካፋቸው ባልሰማም አባቴ የሚላቸው ነገሮች አሉ። መንግስቱ ኃይለማርያም ትንኝ አልገደልንም የሚል ነበር አሉ። ስንት ክርስቲያኖች እኮ ተረሽነዋል። በዛ ጊዜ እንግዲህ የወንጌል ሙቭመንት ነበረ right እና ብዙ ክርስቲያኖች ለወንጌል የተነሱ ሰዎች this is can see it and ተረሽነዋል፣ ታስረዋል፣ ተገርፈዋል። አባቴ አሚን ወፊላላ ተገርፈዋል። ተዘቅዝቆ መገረፍ ማለት ነው። እግራቸውን ጣራ ላይ ሰቅለው አባቴ 6'3" ስለሆነ ለሶስት ምናምን ነው አንጠልጥለው ወገቡን በርግጫ እያሉ በወታደር ጫማ እንትን ይሉት የነበረው እና ስቶሪዝ ቶርቸሪንግ እና ኖራለው ብሎ ማያስብም ነበር አባቴ በዛ ጊዜ ማለት ነው። እንደሚሞት በጣም እርግጠኛ ነበር። ምክንያቱም በጣም እስር ቤት አዳራቸውና ኑሯቸው እስር ቤት ሆኖ ነበር። literally were very little እኛ እንግዲህ ደርግ ወልዶ የነጻነቱ ዘመን ያሳደገነን so my dad, you know, I don't know, and I didn't know, like I was probably 2 years old or whatnot, but he was living in jail literally. እና ምላችሁ ፈልጌ ነው አንዳንድ ጊዜ ውስጣችን በጭካኔ ሲሞላና ላንድ ለምናምንበት ነገር ጨክነን ወደፊት ስንሄድ በኦፖዚት ሳይድም ማለት ነው በፖዚቲቭም በኔጌቲቭም ሳይድ እነሱም ለወንጌል ሲጨክኑ ግደሉን ኢየሱስን ጌታ ነው እንላለን፣ እግዚአብሔር ይመስገን እንላለን። እግዚአብሔር ይመስገን አትበሉ ነው መፈክራችሁ። ኢሰፓ ወደፊት ወር ምንድነው መንግስቱ ኃይለማርያም ወደፊት ወር የነሱን መንግስት ወደፊት ነው አብዮቱ ወደፊት ነው እና እነሱ ደግሞ ኢየሱስ ወደፊት ነው የሚሉት እና ልዩነት አያችኋል። ሁሉም ላመነበት ወገቡን ሸንጦ ይሄዳል እና እነሱ ላመኑበት የፖለቲካ ስታንድ or stance በዛ ጊዜ ካልተቀበልሽ ትገረፊያለሽ፣ ትገደያለሽ። ግን ያን ሁሉ ያደረጉ በዛ ጭካኔ የሰው ህይወት ከትንኝ በታች ነበር ለነሱና ትንኝ አልገደልንም ይላሉና that much ነው ጭካኔያቸው የነበረው ማለት ነው። የሰው ህይወት ለነሱ ምንም አልነበረም። በእነሱ እጅ ስር እንትን ካላላችሁ I remember እሱ ከወረደ በኋላ የሱን ቪዲዮዎች ምናምን ሲቀርብ ቲቪ ላይ እና ማአት ህዝብ በተሰበሰበበት አብዮት አደባባይ ላይ ይመስለኛል በጠርሙስ ደም በኮካኮላ ጠርሙስ ውስጥ አምጥተው ለስጡኝ ብሎ እንደዚህ ሲወረውረውና ሲፈጠፈጥ ሲበተን እንደዚህ ነው የምንበትናቸው ምናምን አይነት ነገርና በጣም ኖቶሪየስ ነበረ። መንግስቱ እንኳን ቀላል ሰው አልነበረም። ታሪኩን በኋላ ያረጋቸውን ነገሮች የጣላቸውን ቦምቦች እንዴት ሰዎች እንዳለቁ ምናምን ስታዩ አሁን ዛሬ እስራኤልና ጋዛ ላይ የምናያቸው ነገሮች ያኔ ካዡአልቲ ነበሩ ኢትዮጵያ ውስጥ ማለት ነው። እና ስናልፍ እንረሳዋለን። አንዳንድ ጊዜ ሰዎች አምኔዥያ አለብን አይደል? በጣም አምኔዥያ አለብን። እንረሳለን ከየት እንደመጣን ከየት እንደተነሳን እና ለዛ ነው አንዳንድ ጊዜ አሁን ታሪኬን ለማወቅ ሸንጬ ቆርጬ የተነሳሁት እና ከናንተ ጋር መጽሐፍ ውስጥ ልለፍበትም ነው አብሬያችሁ ለማንበብ ነው እንጂ አባቴን ሁሉ አመታት ሪሰርች እየሰራ ያነበበ እኔም I was just researching my life. I was running after what I want to do. But now አሁን መለስ ብዬ የመጀመሪያ ቪዲዮን ታዩታላችሁ ለምን ወደሱ መጽሐፉን ማውራት መጀመር እንደፈለኩኝ because what he said kind of like sting አደረገኝ ታሪኳን የማታውቅ ታሪኩን የማያውቅ ሕፃን ልጅ ታሪኩን የማያውቅ ሰው ማለት ሕፃን ልጅ ገበያ ውስጥ እናቱ ጠፍታበት አሰልፎ እናቱን የቷናት እናት ሲሉት አለመለየት ማለት ነው። ልጄን አሁን 6 ዓመቷ ነው
በሁለት ዓመቷ በአንድ ዓመቷ እናቷን ትለያለች። ገና ስትወለዱ አይኗን ትኩር ብላ እያየች ነው ጡት ስትጠባ ምናምንና ልጆች በጣም ሲግኒቸር አድርገው የሚይዙት በዛ ጊዜ ያለውን ባንዲንግ ያስታውሱታልና እናትን ማንም ልጅ አይስትም። ግን ታሪኩን የማያውቅ ሰው እናቱን በገበያ መካከል ጠፍታበት ከዛ እናቶች ሁሉ ሰብስበው አምጥተው ሲያሰልፉ እናቱን መለየት ካልቻለ ልክ እንደዛ ነው ታሪኩን የማያውቅ ሰው ይላል። እና እንደዛ ሲል I was like wow I need to know I need to get back to my roots right እና ወደ ስር መሰረታችን ወደ መጣንበት መመለስና ማን እንደሆነን ለማወቅ ማንበብ እንድንችል ነው አብረን እንድናነብ እና ያየሁትንም ህልም ሼር አድርጌያችኋለሁ። if you want to catch up you can go back to the first videos on my channel to see how it came about ይሄ አይዲያ እንዴት እንደመጣ ማለት ነው። እና አስቡት እንግዲህ ኢትዮጵያ የ5000 ዓመት እድሜ ካላት በጥናቱ መሰረት እትናት እንግዲህ ትኖፍ out of thin air አይደለም ከአየር ላይ ተቀጨመ ኢንፎርሜሽን አይደለም። አየር ላይ ዝም ብሎ ግራብ አድርጎ ሳይሆን አጥንቶ ሪሰርች አድርጎ ይሄ 5ኛ መጽሐፉ ነውና በጣም he did his lifetime work on the research he does about his country እና የኢትዮጵያን አሁን ደግሞ የግድባችንን የኩራታችንን የባህራችንን የወደባችንን የናይል እና ደግሞ ይሄ ነው እንደዛና ይሄ እንግዲህ ታሪክ ብዙ ነገሮች ስለሚነካካ ማንበብ አብረን ብንችል ጥሩ ነው። መጽሐፉ የት እንደሚገኝ እንዴት ዲስትሪቢዩት መደረግ እንደሚችል ምናምን ማውራት ይቻላል። ግን ያው ታሪክ አብረን እስቲ እናጥና በሚል ነው አንዳንድ ነገሮች ማረም ስለፈለኩ ነው ዛሬ የመጣሁት። በቀደም ለታ ዓመተ ምህረቱን ስላልተናገርኩ the longest government or kingdom was 56 ዓመት 56 years ረጅሙ ጊዜና አስቡት 5000 ዓመት ካለን the oldest country ከሆነን ማንም አስተዳደር ሳይኖረው የተቋቋመ መንግስት ሳይኖረው እንደዚህ ስትራክቸር ይዘን ለአንድ ቀንም ለግማሽ ቀንም የነገሱ ሰዎች ነበሩ። for few hours ለ6 ሰዓት ምናምን የነገሱ ነበሩ ግማሽ ቀን እና but no matter what ከዛች ከትንሽ ሰዓት እስከ 55 56 ዓመት በተለያዩ እንትኖች ተገዝቶ 55000 ዓመት ቀላል አይደለም። እና ያ ሁሉ ስር የሰደዱ ፕሮግራሚንጎች አሉን ማለት ነው። ብዙ ፕሮግራም የተደረገው ነገር አለና ቀላል ፕሮግራሚንግ አይደለም። 55 ዓመት ሰው ሲገዛ 40 ዓመት ሲገዛ አባ ጠቅልል ሲሆን ምናምን እንደገና ደግሞ ቤተክርስቲያን ስትቃጠል በነ ዮዲት ጉዲት ጊዜ ድንገት ንጉሱ ሞቶ ብድግ ያለች ናት። ከዛ በኋላ መፈንቅለ መንግስት አድርጋ ሰውን ለምን ያህል ዓመት ነው ያስጨነቀችው? right it's very disturbing ባለፈው ሼር አድርጌያችኋለሁና ይሄ ምንድነው ይወና ዮዲት ጉዲት ለ40 ዓመት look ለ40 ዓመት ነው ያስጨነቀችው። 40 ዓመት ማለት የሰው ልጅ ህይወት ነው። እና ተወልዶ ሰው አድጎ ወልዶ ከብዶ ብዙ ነገር አድርጎ 40 ዓመት ላይ አያቶሉ መሆን ይቻላል። you understand if you start your marriage at 20 and ልጆቻችሁ 20 ላይ ድጋሉ በቲኔጀር አግብቶ ቲኔጀር like it's like second generation ምናምን third generation ላይ ታይበት የሚችል እድሜ ላይ ያን ሁሉ እንግዲህ የቤተክርስቲያንን ታሪክ አቃጥላ ዮዲት ጉዲትም ያሏት ለዛ ነው። ትክክለኛ ስሟ ማን እንደሆነ I wonder ማን ነው exactly ስሟ ዮዲት ጉዲት መነሳትና የቤተክርስቲያናት መቃጠል ይላልና አስቡት ከ842 እስከ 882 ዓመተ ምህረት ነው የገዛቸው እና ዓመተ ምህረት እንግዲህ that's after Christ I believe right እና ቀላል ጊዜ አይደለም እና አሁን ደግሞ here we are still struggling with so many things, still going through so many challenges because በጣም ስር የሰደደ ማንነት ያለን ሰዎች ነን። ኢትዮጵያውያን ቀላል አይደለም። ኢትዮጵያዊ መልኩን
ቀለሙን ከለሩን ነብር ዥንጉርጉርነቱን አይተው ነብር ዥንጉርጉርነቱን አይለቅም በቃ ዥንጉርጉር ነው የኢትዮጵያዊና እንደዛ ነብር በቃ we have a set እንትናለን እና ግን ደግሞ አንለን ነው ደግሞ ማድረግ ያለብን ነገሮች አሉ ከተማርናቸው ስር ከሰደዱ ፕሮግራሚንጎች ደግሞ መነጠል ያለብን አለ በእግዚአብሔር ቃል መሄድ ያለብን አለ በባህል በጣም ይሄድንባቸው በብሬን ዋሺንግ በብዙ ፕሮግራሚንግ የሆኑ አሉ እንደገና ደግሞ አንለርን አድርገን ልጆቻችንንም ታሪካችንንም everything clean አድርገን ወደፊት ለማስኬድ we need to study and adjust it to the word of God እግዚአብሔር ምን ይላል ህግጋቱ ምን ይላሉ ይላልና ምን መጽሐፍ ቅዱስ እኮ ይላል ዳዊት ብሏል ጎልማሳ መንገዱን በምን ያጸዳል ጎልማሳ መንገዱን በምን ያነጻል ሲል ህጉን በማንበብ ጠብቀኝ በማለት ህግጋቱን በመጠበቅና ከህግጋቱ ባለመራቅ እና መንገዳችንን ለማንጻት ታሪካችንን እያወቅን ደግሞ ከእግዚአብሔር ቃል ጋር አብረን ወደፊት ብንራመድ ብዙ ነገር ይለወጣል በሚቀጥለው ቻፕተር 3 እናነባለን ቻፕተር 3 እንግዲህ አሁን ያው የደርግን ሁኔታ ትንሽ ነካክቻለሁ ግን የደርግ ሁኔታ ተወርቶ ማያልቅ ነው ብዙ ነገር ያለበት ስለሆነ አሁን እዚህ ነን ክፍል 3 ኢትዮጵያ ተብሎ ይታወቅ የነበረው ሰፊ ግዛትና የአፍሪካ አህጉር ስያሜ የሚለው ኔክስት እናነባለን ለዛሬ I think በዚህ አጠናቀቃለሁ ኢትዮጵያ ትኑር ለዘላለም መፈክር ረሰማ ኢትዮጵያ ለዘላለም ትኑር ወል ምድር ነንና መጠቅለላችን አይቀርም ለዘላለም መኖር አንችልም ግን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መዝሙረ ዳዊት 68:32 ኢትዮጵያ እጆቿን ወደ እግዚአብሔር የምትዘረጋበት ጊዜ ይምጣልን Thank you